እንኳን ወደ ቻናላችን በሰላም መጣችሁ እያልን ዛሬም 10 የማታውቋቸውን የአንድን ተዋናይ ሚስጥራት እንነግራችኋለን። እሱም ስለ ታላቋ ተዋናይ ስለ ካሜሮን ዲያዝ ነው። የሷ ፈገግታ ክፍሉን በሙሉ ያበራል። እሷ የ90ዎቹና የ2000ዎቹ የፍቅር ኮሜዲ ፊልሞች ንግስት ነበረች። ነገር ግን ከሚያንጸባርቀው የሆሊውድ ህይወቷና ከማራኪ ገጸ ባህሪያቶቿ በስተጀርባ ብዙዎች የማያውቋቸው አስገራሚ ታሪኮች አሉ። እነሆ ስለ ካሜሮን ዲያዝ 10 አስገራሚ እውነታዎች። አንደኛ፣ በትምህርት ቤት ከስኖፕ ዶግ ጋር ተማሪ ነበረች። ካሜሮን ዲያዝ እና ታዋቂው ራፐር ስኖፕ ዶግ በካሊፎርኒያ ሎንግ ቢች ፖሊቴክኒክ ሁለተኛ ደረጃ ትምህርት ቤት አብረው ተምረዋል። እንዲያውም ከሱ ትንሽ አረም ወይንም ዊድ ገዝቼ ይሆናል በማለት በቀልድ ተናግራለች። ሁለተኛ፣ የመጀመሪያ የፊልም ስራዋን ያገኘችው ምንም የትወና ልምድ ሳይኖራት ነው። ዲያዝ የፊልም ተዋናይ ከመሆኗ በፊት በሞዴሊንግ ትሰራ ነበር። የሞዴሊንግ ኤጀንሲዋ ደማስክ 1994 ፊልም ላይ ለሴት ገጸ ባህሪ ተዋናይ እንደሚፈልግ ሲሰማ ስሟን አቀረበ። ምንም አይነት የትወና ልምድ ባይኖራትም 12 ጊዜ ከተመረጠች ኦዲሽን ከወሰደች በኋላ ከጂም ኬሪ ጋር በመሆን ሚናውን አግኝታለች። ሶስተኛ፣ ሽሬክ ፊልም ላይ የልዕልት ፊዮና ድምጽ ከመሆኗ በፊት ሌላ ተዋናይ ተመርጣ ነበር። በመጀመሪያ የልዕልት ፊዮናን ድምጽ እንድትሰራ የተመረጠችው የሳተርዴይ ናይት ላይቭ ኮከብ የነበረችው ጄኒን ጋሮፋሎ ነበረች። ነገር ግን ፕሮዲውሰሮቿ ሀሳባቸውን በመቀየር ሚናውን ለካሜሮን ዲያዝ ሰጥተዋታል። አራተኛ፣ ጀርም ፎቢያ ናት። ዲያዝ በጀርሞችና በንጽህና ጉዳይ ላይ ከፍተኛ ፍራቻ አላት። በተለይም የህዝብ መጸዳጃ ቤት በሮችን በክርኗ እንደምትከፍትና እጆቿን በተደጋጋሚ እንደምትታጠብ በግልጽ ተናግራለች። አምስተኛ፣ በወጣትነቷ ዞሎጂስት የመሆን ህልም ነበራት። ለእንስሳት ከፍተኛ ፍቅር የነበራት ሲሆን በልጅነቷ የእንስሳት ተመራማሪ የመሆን ህልም ነበራት። በጓሯ ውስጥ አይጦችን፣ እባቦችን፣ ድመቶችንና ወፎችን ጨምሮ የተለያዩ እንስሳትን ታሳድግ ነበር። ስድስተኛ፣ ማይ ቤስት ፍሬንድስ ዌዲንግ ፊልም ላይ የነበራት የካራኦኬ ትዕይንት በእውነትም መጥፎ ነበር። በታዋቂው ማይ ቤስት ፍሬንድስ ዌዲንግ ፊልም ላይ ገጸ ባህሪዋን ሆን ብላ መጥፎ በሆነ ድምፅ ካራኦኬ ስትዘፍን የሚታየው ትዕይንት በእውነታው ላይ የተመሰረተ ነው። ዳይሬክተሩ ድምጿ ምን ያህል መጥፎ እንደሆነ ሲሰማ ትዕይንቱ ይበልጥ አስቂኝ እንዲሆንና እንዳለ እንዲቀጥል አድርጓል። ሰባተኛ፣ ቻርልስ ኤንጅልስ ፊልም ላይ አፍንጫዋን ተሰብራለች። 2000 ላይ በተሰራው በቻርልስ ኤንጅልስ ፊልም ላይ የውጊያ ስልጠና ወቅት አፍንጫዋን ለአራተኛ ጊዜ ሰብራለች። ከዚህ በፊት 3 ጊዜ አፍንጫዋን የሰበረችው ሰርፊንግ ስትሰራ ነበር። ስምንተኛ፣ ስራዋን በከፍተኛ ዝና ላይ እያለች አቁማለች። እንደ አውሮፓውያን አቆጣጠር በ2014 ከሰራችው አኒ ፊልም በኋላ ካሜሮን ዲያዝ በሆሊውድ ዝና ጫፍ ላይ ያለች ከትወና ዓለም ሙሉ በሙሉ ጡረታ መውጣቷን አስታውቃለች። ይህንን ያደረገችው በግል ህይወቷ ላይ ለማተኮርና ከዝናው ጋር የሚመጣውን ጫና ለማስወገድ ነበር። ዘጠነኛ፣ የተዋጣላት ጸሐፊ ናት። ከትወና ከራቀች በኋላ ካሜሮን ዲያዝ በጤናና ደህንነት ላይ ያተኮሩ 2 መጽሐፍትን ጽፋለች። ዘ ቦዲ ቡክ እና ዘ ሎንጊቪቲ ቡክ የተሰኙ መጽሐፍቶቿ በኒውዮርክ ታይምስ የቤስት ሴለር ዝርዝር ውስጥ ገብተዋል። 10ኛ፣ በአንድ ወቅት ጃፓን ውስጥ ከሞት ተርፋለች። በሞዴሊንግ ስራ ላይ በነበረችበት ወቅት ጃፓን ውስጥ ኪሞኖ አልገዛም በማለቷ አንድ የፎቶግራፍ አንሺ ሊጠልፋት ሞክሮ ነበር። ነገር ግን በወቅቱ ከነበሩት የጃፓን ወኪሎች አንዱ ጣልቃ በመግባት ህይወቷን ሊያተርፍ ችሏል። ካሜሮን ዲያዝ በራሷ ፍላጎት ከዝናው ዓለም ለመውጣት የግል ሰላሟንና ደስታዋን እንዳገኘች ታሳያለች። የእሷ ታሪክ የሚያስተምረን ነገር ቢኖር እውነተኛ ስኬት የሚለካው በዝና ሳይሆን በግል እርካታና ደህንነት እንደሆነ ነው።